የፀጉራችን መርገፍ ለማቆም ፍጹም ተፈጥሯዊ መንገዶችን እናያለን ማለት ነው። በቅድሚያ የመግቢያና የችግሩን ስነ ልቦናዊ ተጽዕኖ እንመለከታለን። ሰላም ጤና ይስጥልኝ ቻናሌ ውድ ቤተሰቦች፣ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ሁላችሁም ሴቶች ሆነን ወንዶች በየቀኑ መስታወት ፊት በቆምን ቁጥር በጣም የሚያስጨንቀን የውበታችንን ማማ የሆነው የፀጉራችን የሚጎዳ አንድ ትልቅ ጉዳይ እንነጋገራለን። እሱም የፀጉር ከልክ በላይ መርገፍና መሳሳት ነው። ጠዋት ከትራስሽ ላይ ስትነሺ፣ ፀጉርሽ ስታበጥሪ ወይም ስትታጠቢ በነጠላ ሳይሆን በአንድ ላይ ሲነቀል ማየት ምን ያህል ልብ እንደሚሰብር እና በራስ መተማመን እንደሚያጠፋ አውቃለሁ። ብዙዎች ይህንን መርገፍ ለማቆም ውድ የሆኑ ሻምፖዎችን እና ኬሚካል የበዛባቸውን ክሬሞችን እንገዛለን። ነገር ግን እነዚህ ምርቶች የፀጉራችንን ስር ሄር ፎሊክል ይበልጥ በመጉዳት ማርገፉን ያበሱታል እንጂ አያቆሙትም። ዛሬ ግን ፍጹም የተለየና በሳይንስ የተረጋገጠ እና በ2 ሳምንት ውስጥ የፀጉር መርገፉን ሙሉ በሙሉ የሚያቆም ድንቅ ተፈጥሯዊ ሚስጥርን ይዤልሽ መጥቻለሁ። ዛሬ በዚህ ቪዲዮ ሰፊ ውስጥ ፀጉራችን ለምን እንደሚረግፍ መንስኤውን አይተን በቤታችን ውስጥ በቀላሉ የሚገኙ 3 ተፈጥሯዊ ውህዶችን በፀጉራችን የምንመጣ መንገዶች በየደረጃው እናያለን። ቪዲዮውን ላይክ በማድረግ ይጀምሩ። ወደ መረጃው እናልፋለን። ፀጉር ለምን ይረግፋል የሚለውን ሳይንሳዊ ማብራሪያ እንመለከታለን። ወደ መፍትሄው ከመሄዳችን በፊት ፀጉራችን ለምን እንደሚረግፍ ማወቅ አለብን። በሳይንሱ መሰረት አንድ ሰው በቀን ውስጥ ከ50 እስከ 100 የፀጉር ዙሮችን ቢረግፉ ተፈጥሯዊ ነው። ነገር ግን ከዛ በላይ በብዛት የሚረግፉ ከሆነ ፀጉራችን እየተጎዳ መሆኑን ያሳያል ማለት ነው። ዋና ዋና ምልክቶችን አንደኛ፣ በጭንቅላታችን ቆዳ ላይ የደም ዝውውር ማነስ። የፀጉራችን ስር ምግብና ኦክስጅን የሚያገኝ በደም አማካኝነት ነው። የደም ዝውውር ሲያንስ የፀጉር ይረግፋል፣ ከዚህም በላይ ይረግፋል ማለት ነው። ሁለተኛው የሆርሞን መዛባት እና የጭንቀት ስትረስ የምንለው ከልክ በላይ መጨነቅ የፀጉርን በአንዴ ወደ መርገፍ ደረጃ እንዲሸጋገር ያደርገዋል ማለት ነው። ሶስተኛ የንጥረ ነገሮች እጥረት፣ በተለይ ደግሞ የብረት፣ አይረን፣ ቪታሚን ዲ እና የፕሮቲን እጥረት ፀጉርን ያሳሳል ማለት ነው። አራተኛ የኬሚካል እና የሙቀት፣ ፀጉርን በብዛት በሙቀት ማድረቅ፣ ብሎ ድራይ እና የኬሚካል ቅባቶችን የፀጉር ግንድን ይሰባብሩታል ማለት ነው። ወደ መንስኤዎቹን ካየን በኋላ ወደ መፍትሄው እናልፋለን። ተፈጥሯዊ ታምር። አንደኛ ደረጃ የቀይ ሽንኩርት ውሃ እንመለከታለን። የመጀመሪያና በዓለም ዙሪያ የፀጉር መርገፍን በአጭር ጊዜ ውስጥ ለማቆም አንደኛ ተብሎ የተመሰከረለት የቀይ ሽንኩርት ውሃ ነው። ቀይ ሽንኩርት በውስጡ ሰልፈር የተባለ ንጥረ ነገር በከፍተኛ መጠን ይዟል። ሰልፈር የፀጉርን ዋና መዋቅር ከመሆን በላይ ኮላጅን እና ካራቲን እንዲመረቱ ያደርጋል። በተጨማሪም የጭንቅላታችን የቆዳ ባክቴሪያን ያጸዳል። አዘገጃጀቱም አንድ ትልቅ ቀይ ሽንኩርትን በትናንሽ ከቆራረጥን በኋላ በመፍጫ ውስጥ በማድረግ ውሃውን ጨምረንበት ከዚያ በንጹህ ማጥለያ ወይም በጨርቅ በማጥለል ብቻ አውጥተን ይህንን ውሃ በጥጥ በፀጉራችን ዙሪያ ማዳረስ እንችላለን። የፀጉራችን ስር ብቻ በሚገባ ቀቡት። ለ5 ደቂቃ በቀስታ ካሻችሁት በኋላ ለ30 ደቂቃ ወይም በፎጣ አድርጋችሁ አቆዩት። በፌስታል ወይም በፎጣ አድርጋችሁ አቆዩት። ከዛ ለስላሳ ሻምፑ ተጠቅማችሁ ታጠቡት። ይህንን በሳምንት 2 ቀን ብቻ አድርጎ በአንድ ሳምንት ውስጥ መርገፍ በግማሽ ቀንሶ ታዩታላችሁ ማለት ነው። ስለዚህ በዋነኝነት መጠቀም ያለብን የቀይ ሽንኩርት ውሃ ማለት ነው። የቀይ ሽንኩርት ውሃ ትልቅ በዓለምም የተመሰከረለት ትልቅ ነው። ሁለተኛ ደረጃ ደግሞ የምንመለከተው የሮዝመሪን እና የቅርንፉድ ቶነር የሚባለውን ነው። ሁለተኛ መፍትሄ ደግሞ በአሁኑ ሰዓት በዓለም ላይ የፀጉር እድገትን ሚስጥራዊ ተብለው የሚነገሩ የሮዝመሪን እና የቅርንፉድ ቶነር ነው። የሮዝመሪን በውስጡ ባለው ካርሲን አሲድ የጭንቅላታችን የደም ዝውውር ልክ እንደ ሞኖክሳይደል
መድኃኒት ያነቃቃል። ቅርንፉድ ደግሞ የፀጉራችን ስር በጭንቅላታችን ይመግበዋል። አዘገጃጀቱን እንመለከታለን። አንድ ብርጭቆ ውሃ ላይ አንድ የሾርባ ማንኪያ የሮዝመሪን ቅጠል እና ግማሽ ማንኪያ የቅርንፉድ ጨምረን ለ10 ደቂቃ በአነስ ባለ እሳት ውስጥ እናንተከትከዋለን። ውሃውም ቀለሙን ሲቀይር አውርዳችሁ አቀዝቅዛችሁ አጥልለን ይህንን ውሃ በየቀኑ ማታ ማታ ከመተኛታችሁ በፊት ፀጉራችሁ ስር ላይ እየረጫችሁ እሽት አድርጋችሁ ትልቁን ጥቅም መጠቀም ያስፈልገዋል ማለት ነው። ምንም አይነት መጥፎ ጠረን የለውም። ይልቁንም ደስ የሚል መዓዛ አለው ማለት ነው። ስለዚህ የሮዝመሪን እና የቅርንፉድ ቶነር ወይም ውሃ በመጠቀም መፍትሄ ማግኘት ይቻላል ማለት ነው። ደረጃ 3 እንመለከታለን። ጥቁር አዝሙድ እና የኮኮናት ማሳጅ እንመለከታለን። ሶስተኛ ደረጃ ደግሞ የፀጉር ህዋሳትን መልሶ የሚያድስ የጥቁር አዝሙድ እና የኮኮናት ዘይት ውህድን ነው። ጥቁር አዝሙድ ለብዙዎች በበሽታም በመድኃኒትነት እንደሆነ ሁሉም ለፀጉር ድንቅ ነው። በውስጡ ቴማኒ የተባለ ንጥረ ነገርን ስላለው የፀጉር እንዳይነቃቀል ያጠብቀዋል ማለት ነው። አጠቃቀሙም እኩል መጠን ያለው የጥቁር አዝሙድ ዘይትን ከኮኮናት ዘይት አዋህዱ። ዘይቱን በሞቅ ውሃ ላይ በማስቀመጥ ጥቂት ሞቅ ባለ ዳይሬክት እሳት ላይ አታድርጉት። ይህንን ሞቅ ያለ ዘይት በሳምንት 1 ቀን ማታ ፀጉራችሁን በሚገባ ቀብታችሁ ጭንቅላታችሁን ወደ ታች በማዞር ለ5 ደቂቃ ማሳጅ አድርጉት። ኢንቨርሽን ሜተድ በሚባለው ማለት ነው። ዘቅዝቀን ይባላል ደግሞ ወደ ጭንቅላታችን በፍጥነት እንዲፈስ ስለሚያደርገው የፀጉር መርገፍን አስገራሚ ሁኔታ ያቆማል ማለት ነው። ማጠቃለያና የለውጥ የመከታተያ መንገዶችን እንመለከታለን። የሚቀጥለው ውድ የቻናሌ ቤተሰቦች እነዚህን 3 ደረጃዎች ሳታቋርጡ ለ2 ሳምንታት ከተጠቀማችሁ የፀጉራችሁን መርገፍ ፈጽሞ ይቆማል። አዳዲስ ጥንቃቄ የፀጉራችሁ ቤቢ ሄር መቀባት ሲጀምሩ ትመለከታላችሁ። ከዚህ በተጨማሪ ግን ውስጣዊ እንክብካቤ አስፈላጊ በመሆኑ ፕሮቲን፣ አይረን የበለጸጉ ምግቦችን መመገብና ከጭንቀት መራቅን አትርሱ። ቪዲዮ ከጠቀማችሁ ላይክ በማድረግ እና ሼር በማድረግ አትርሱ። እናንተም የፀጉር መርገፍ ለማቆም የተጠቀማችሁት የተለየ ሚስጥር ካለ ኮሜንት ላይ አካፍሉኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የሚቀጥለውን ምርጥ የውበት መረጃ እስክንገናኝ ድረስ ጤናማ ውብ ጊዜ እመኝላችኋለሁ። ሰላም ቆዩኝ። እወዳችኋለሁ።